አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቡና ጠጡ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም እንደምትሆኑ ተስፋ አደርጋለሁ። እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የመጣሁት ፖፖ ላይቭን መቼ ማንም የማያውቀው የለም። ይሄ ፖፖ ላይቭ ከዛሬ 2 አመት 3 አመት ወደዚህ በተለይ በዚህ 2 አመት ውስጥ ሁሉም ኢትዮጵያዊ በሚባል ደረጃ ሁሉም እየሰራው ስለሆነ ዛሬ ላሳያችሁ የፈለኩት ምንድነው ኢማራት ውስጥ ሆናችሁ ዱባይ ውስጥ ተቀምጣችሁ መጀመሪያ አካውንታችሁን ስትከፍቱ ካንትሪ ኢትዮጵያ ብላችሁ ሞልታችሁ በኢትዮጵያ ሂሳብ እየሰራችሁ ያላችሁ ለምሳሌ ላይቭ 1 ሰዓት አስቆጥራችሁ 1000 ፓርቲ ደግሞ 2 ሰዓት ተቀምጣችሁ ያንን ሪሲቭ ለማለት ኤክስቼንጅ ለሚጠይቃችሁ ዛሬ ለምን ኢማራት ውስጥ እየኖራችሁ ሀገራችሁን እንዴት መቀየር እንዳለባችሁ ለምን እኔ እህታችሁ አላሳያችሁም ብዬ ነው ዛሬ የመጣሁት። ስለዚህ ኢማራት ውስጥ የምትኖሩ አይዲ ያላችሁ የኢማራት መታወቂያ አይዲ ማለት ነው ያላችሁ እንዴት በቀላሉ መቀየር እንደምትችሉና ያለምንም ቅድመ ክፍያ ላይቭም አስቆጥራችሁ 2000 ይሰጣችኋል 2000 ፖይንት እንደዚሁ ፓርቲም ደግሞ 2 ሰዓት አስቆጥራችሁ 1600 ያለምንም ቅድመ ኤክስቼንጅ ይሰጣችኋል ማለት ነው። ሀገሩን እንዴት እንደምትቀይሩ አሳያችኋለሁ። ተከታተሉኝ። ያው ይሄ አፕሊኬሽኑ ነው። እንደዚህ አፕሊኬሽን ውስጥ እንገባለን። ከዛ ከታች ላይ እነዚህ 5 ነገሮች አሉ። ከዛ ውስጥ እቺን የመጀመሪያዋን እንነካው። ከዛ እንደዚህ ያመጣልናል። ከላይ ስማችን፣ ፕሮፋይላችን ምናምንና ቀስ እያልን ወደታች እየሄድን እንፈልጋለን ማለት ነው። ሄልፕ ውስጥ ነው ገብተን የምናናገራቸው። ያው እዚህ ጋር ሄልፕ እዚህ ውስጥ እንገባለን ማለት ነው። ኢማራት ውስጥ ሆናችሁ በስተት በኢትዮጵያ ሀገር ሞልታችሁ እየቆረጠባችሁ ላለ ነው ይሄ ቪዲዮ ማለት ነው። እንደዚህ ከፍትላችኋል። ከላይ 5 ነገር ያመጣል። ፍሪኩዌንት ሪቻርጅ ሪፖርት ላይቭ ስትሪም ፋን አይስላንድ አካውንት። ስለዚህ እዚህ ጋር ነው ታች የምትመጡት። ፌድባክ ስትሉት እነዚህን 4 ነገሮች ያመጣላችኋል። ኮንሳልት ፌድባክ ሪፖርት ቢዝነስ። እኛ እዚህ ውስጥ ነው የምንገባው፣ እዚህ የመጀመሪያው ላይ ማለት ነው። እንዲህ የመጀመሪያውን ኮንሳልት ስንጫን እንደዚህ ያመጣልናል። ታፕ አፕ ዊዝድሮ ሆስት ታክስ ፌስ አውተንቲኬሽን። ከዛ እዚህ ጋር ምን እናገኛለን? ቼንጅ ኦፍ ጀንደር ኦር ካንትሪ፣ ጾታ የመቀየር ወይም ደግሞ ሀገር የመቀየር ማለት ነው። ጾታ የመቀየር የሚለውን እኔ አልሞከርኩትም እውነት ለመናገር ማለት ነው። ምክንያቱም ጾታ በምን ፕሩቭ ልናደርግ እንችላለን? ከባድ ነው። ወንድ ብለን ሞልተነው ከሆነም ያው ወንድ ነው፣ ሴት ብለን ሞልተነው ከሆነ ደግሞ ያው ሴት ነው እንጂ እዚህ ጋር ጾታችንን ፕሩቭ የምናደርግበት እኔ አላቅም። ለማንኛውም ይሄን ላሳያችሁ። ጀንደር ሳይሆን ካንትሪ ምዛው አንድ ላይ አብሮ ስላለ ይሄን ነገር ግን በድጋሚ ሞክር ያሳያችኋለሁ። የጀንደሩ ነው ጾታ መቀየር ይቻላል አይቻልም የሚለውን። ለማንኛውም አሁን ሀገርን ላሳያችሁ። ይሄን ትጫኑታላችሁ። እንደዚህ ቼንጅ ኦፍ ጀንደር ኦር ካንትሪ የሚለውን ስትጫኑት እዚህ ታች ላይ ደግሞ ሰብሚት ይላችኋል። ሰብሚት ታደርጉታላችሁ። ኦኬ እዚህ ጋር ጽሁፍ ታስገባላችሁ። አያችሁ፣ ከመጀመሪያ ኮንሳልት ነው። ከዛ ሁለተኛ ላይ ደግሞ ጀንደር ኦር ካንትሪ ኤክስቼንጅ ማለት ነው። ከዛ እዚህ ጋር ደግሞ ፕሊስ ዲስክራይብ ዩር ፕሮብሌም፣ ችግራችሁን እዚህ ጋር አቀናብሩ ይላል። እንደዚህ እንትንንልና ከዛ ያለንን መናገር የምንፈልገውን ነገር እንጽፍለታለን። ችግራችን ማለት ነው። እኛ ችግራችን ምንድነው? በስተት ነው ሀገር እንትን ያለው የከፈት ነው። ስለዚህ ያንን ሀገር አሁን ወዳለንበት ሀገር እንዲቀየርልን ነው የምንፈልገው። እሱን በምንችለው እንግሊዘኛ እንጽፋለን። ከቻላችሁ በቻላችሁት መጻፍ ትችላላችሁ፣ ካልቻላችሁም እዚህ ጋር መጻፍ ትችላላችሁ ማለት ነው። ሄሎ ትሉና ከዛ ከዚሁ ላይ እኔ የምጽፍላችሁን ኮፒ አድርጋችሁ ወስዳችሁ እንትን ማለት ትችላላችሁ። አይ አክሲደንትሊ በእንትን ማለት ነው በስተት selected the wrong
country for my account during setup መቀየር ስለሆነ የምንፈልገው እዚህ ጋር እንግሊዘኛው ሙሉ ባይሆንም ችግር የለውም የቻላችሁትን ጻፉ ካልሆነም ከኔ ላይ ኮፒ አድርጉና could please help me change to my location to my correct ካንትሪ ብላችሁ እንደዚህ ትጽፋላችሁ ማለት ነው። ከዛ የጥያቄ ምልክት አድርጉና ቴንክስ እንደዚህ ብላችሁ ከጻፋችሁ በኋላ ምን ትላላችሁ? ሰብሚት ትሉታላችሁ ማለት ነው። ከዛ ትንሽ መጠበቅ አለብን። ምክንያቱም እንትን አየር ባየር እንትን አይመልሱም። ሲጀመር 24 ሰዓት ነው የሚለው፣ ግን ደግሞ ከደቂቃ በኋላ ይመልሳሉ። ከአንድ ደቂቃ ከሁለት ደቂቃ በኋላ እንደመለሱልንና እንዳልመለሱልን የምናየው የቱ ጋር ነው? ተመልሰን ባክ ብለን ከዚህ ሁሉ ወደ ኋላ እንወጣና ሜሴጅ ውስጥ እንገባለን ማለት ነው። አሁን ሜሴጅ ውስጥ እንትን አልመጣም። ሲመልሱልን እዚህ ጋር ይመጣል። ሲስተም ሜሴጅ ልና እዚህ ጋር ይመጣልናል። በዛ ገብተን እንትን እንላለን ማለት ነው። ይሄው እንግዲህ እንደምታዩት ከአንድ ደቂቃ በኋላ እዚህ ጋር መልሶልኛል ማለት ነው። ሲስተም ሜሴጅ ከፍተን እናያለን። the customer service has responded to your feedback ኦኬ እንደዚህ ብሏል። go and see የሚለውን እንጫናለን። እዚህ ጋር ያለችውን ሜሴጅ ቅንፍ ምልክት እጂ በትንሿ የምትታያችሁን ያችንን እንነካለን። የእነሱ ሜሴጅ እንዲወጣልን ማለት ነው። to provide you with a better service experience you inquire has been transferred to a human agent you will to receive okay ይሄ ቦት ነው። እንደዚህ ያለን ቦት ነው። ትክክለኛ ሰዎች እስከሚያናግሯችሁ ትንሽ ጠብቁ ይላል። ከዛ እዚህ ጋር ደግሞ dear user please indicate the country you will wish እዚህ ጋር አያችሁ dear user please indicate the country you wish to change to አለ። ውድ ደንበኞቻችን ወዴት ሀገር መቀየር እንደምትፈልጉ ማለት ነው። ስለዚህ እኔ አሁን ካሁን በፊት ቀይሬ ያለው ስለሆነ በኢትዮጵያ ከፍቼ ወደ ኢማራት ነው የቀየርኩት። ስቴፑን ለእናንተ ላሳያችሁ፣ ምክንያቱም መጨረሻ ላይ አፕሮቭ ስለሚፈልግ እዛ ጋር ስደርስ ቆማለሁ ለእናንተ ለማሳየት። አሁንም ምንድነው የምትሉት? ኮንቲኒው ኩዌሽን ነው የምትሉት ማለት ነው። ወዴት ሀገር ነው መቀየር የምትፈልጉት ስለሚል እዚህ ጋር ወዴት ሀገር ነው መቀየር የምንፈልገው? ወደ ኢማራት ማለት ዩናይትድ አረብ ኤሚሬትስ እንደዚህ እንጽፍለታለን። ከዛ እዚህ ጋር እንመጣና ሰብሚት እንለዋለን። ሰብሚት አሁንም ወደ ኋላ ባክ ብለን ቅድሞ ሜሴጅ ቦታ ነው የምንጠብቀው። እነሱ ሲልኩልን መመለስና ለመመለሳቸውን እዚህ ጋር ብንቀመጥ አያሳየንም። ስለዚህ ወደ ኋላ ባክ ብለን ልክ እዚህ ቦታ አሁንም ይሄንን እንጠብቀዋለን። ይሄንኑ ሲስተም ሜሴጅ የሚለው ማለት ነው። ልክ ማናገር ከጀመሩ ያያችሁት ነው። ወደ ይሄው መለሱ። ያውን መለሱልን ማለት ነው። ስለዚህ አሁንም እንገባለን። ይሄው ታች ላይ ያለውን ጎ እንደስ የሚለውን ነው የምንጫነው ወደዛ ቦታ እንዲወስደን ማለት ነው።
እዚህ መጨረሻ ላይ ያለችውን ጎቱ ጎሲ የሚለውን እንጫናለን። ከዛ እዚህ ጋር እንደዚህ ያመጣብናል። ሶልቭድ ውስጥ እንገባለን። አሁንም እዚህ ጋር በትንሿ የምትታየው ቅንፍ ውስጥ እንገባለን። እችን ቅንፍ ስንጫናት እንደዚህ ያመጣል ማለት ነው። እንደዚህ ያመጣል። እኔ አሁን ቅድም ዩናይትድ አረብ ኤሚሬት ብየዋለሁ። ሶሪ ዊ ካንኖት ቼንጅ ኢት ፎር ዩ አለ። ምክንያቱም እኔ ወደ ኢማራት ነው ካሁን በፊት ከኢትዮጵያ ወደ ኢማራት ስለቀየርኩት አሁን አካውንቴ በኢማራት ነው ያለው እና ይኸው እንደዚህ ነው የሚለው ዲር ገስት ዩኩዌርስ ዊር ሶልቪድ ኤንድ ኢፍ ዩ ሃቭ አነዘር ካሁን በፊት የኔ እንትን ስለተፈታ ሌላ ጥያቄ ድጋሜ ካለሽ እንጂ ይሄ አትፍሪ ምናምን ነው የሚለው። ምክንያቱም ካሁን በፊት ወደዚህ ነው የቀየርኩት በዚሁ ሀገር ስላለሁኝ ነው እንደዛ የሚለኝ ማለት ነው። እና ሞክሩትና የሞከራችሁት ልጆች ኮሜንት ስር ጻፉልኝ። ልክ እናንተ ዩናይትድ አረብ ኤሚሬት እንዳላችሁት ቀጥሎ የሚያመጣላችሁ ነገር እንትን ላይ ፎቶውን አስገባላችኋለሁ የሚለው ነገር ምንድን ነው? ኢማራት ውስጥ እንደምትኖሩ ማረጋገጫ ማለት ነው። ማረጋገጫ ነው የሚፈልገው። እሱም ደግሞ አይዲ ነው የሚፈልገው ማለት ነው። እኔ ካሁን በፊት የላከልኝን እንትን ላሳያችሁ። ሜሴጅ እኔ ስቀይር የነበረው ሜሴጅ ማለት ነው። ከዚህ ቀጥሎ የሚመጣው ኢማራት መሆናችሁን ማረጋገጫ ምናምን የሚለው እንደዚህ ነው የሚለው። ፕሊዝ ካይንድሊ ሴንድ አስ ዘ ስክሪንሾት ኦፍ ዩር ገቨርንመንት ኢሹ አይደንቲፊኬሽን ካርድ ዘ ኢንክሉድ ዩር ጀንደር ቱ ዛት ዊ ካን ሄልፕ ዩ ፋርዘር ቴንክስ ነው የሚለው። እና ልክ ይሄንን ሲላችሁ እናንተ ፕሊዝ ካይንድሊ ሴንድ አስ ዘ ስክሪንሾት ምናምን ሲላችሁ አይዲያችሁን በደንብ በሚታይ መልኩ ስክሪንሾት ታደርጉና ከፊት ለፊትም ከጀርባም አርጋችሁ ፎቶ ያመጣላችኋል። ልክ እንደዚህ ወደ ኋላ ቅድም እንትን አለበት ቦታ ላይ ማለት ነው። ዲስክራይብ የሚለው ቦታ ላይ ስትሄዱ እንትን ያመጣል የካሜራ ምልክት ማለት ነው። ልክ እዛ ካሜራ ላይ ገብታችሁ ከጀርባም ከፊት ለፊት የሚያነሳችሁትን አይዲ ታስገባላችሁ። እንትናችሁ አይዲያችሁ ይቀየራል። አሁን የኔ ያልቀየረው ለምንድን ነው? ካሁን በፊት ስለቀየርኩት በኢማራት ስላለ ማለት ነው። በኢማራት ነው ያለው። ይሄው የኔ ይሄው በዩኤኢ ነው ያለው። መጀመሪያ በኢትዮጵያ ነበርና ይሄንን ይመስላል። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። በዚህ ዙሪያ ደግሞ ያልገባችሁ በጣም ብዙ ቪዲዮ ተሰርቷል እውነት ለመናገር ስለዚህ ፕላትፎርም። ግን ያልገባችሁ መጠየቅ የምትፈልጉት ነገር ካለ ኮሜንት ስር ጻፉልኝ። አመሰግናለሁ ቪዲዮን ስላያችሁ ስላዳመጣችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።